ሰላም ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቻናል ለጀማሪ ተማሪዎች እንግሊዘኛ የምናስተምርበት ቻናል ነው። ይህ ቪዲዮ የሚሆነው በጣም ለጀማሪዎች እና ከአሁን በፊት እንግሊዘኛ ላልተማራችሁ ልጆች ነው። መጀመሪያ ያለብን ከፊደላት ወይም እንግሊሽ ሌተርስ ነው። ስለዚህ በደንብ አድርጌ እነዚህን የእንግሊዘኛ ፊደላቶችን አሳያችኋለሁ፣ አስተምራችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቪዲዮን ጀምሩ ማለት ነው። በግላችሁ መማር ፍላጎት ካላችሁ በዚሁ ላይ ባስቀመጥኩላችሁ ስልክ ደውላችሁ በኢሞ እና በቴሌግራም ደውሉልኝ። በግላችሁ በአጭር ጊዜ ውስጥ መማር ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ እንገባለን። ኦኬ፣ እንግሊዘኛ ሌተሮች ጠቅላላ 26 ናቸው። እነዚህን 26 ሌተሮች ወይም ፊደላት የሚባሉትን በደንብ መለየት ግዴታ ነው ማለት ነው። ወደ ማንበብ ወይም ደግሞ መጻፍ ከመሄዳችን በፊት መለየት ቅርጻቸውና እንዲሁም ድምፃቸውን በደንብ መለየት ወሳኝ የሆነ ነገር ነው ማለት ነው። የመጀመሪያው ሌተር ኤ ትባላለች። ኤ ትባላለች። ከዚህ ጋር ሁለት ያደረኳቸው ምንድን ናቸው? እንግሊዘኛ ሌተሮቹ በሁለት ይከፈላሉ። ካፒታል ኤንድ ስሞል ሌተርስ፣ ያ ማለት በትልቁ እና በትንሹ ማለት ነው። ስለዚህ የመጀመሪያው የምታዩት ልክ ካፒታል ሌተር ይባላል ወይም በትልቁ ማለት ነው። ሁለተኛ ላይ የምናያቸው ደግሞ ስሞል ሌተርስ ይባላል ወይም ደግሞ በትንሹ ማለት ነው። ስሞል ማለት ትንሽ ማለት ነው። ካፒታል ማለት ደግሞ ትልቅ ማለት ነው። ኦኬ፣ ስለዚህ ይሄኛው ኤ ብለን እናነባዋለን። ኤ ኤ ከኔ ጋር አብራችሁ በማለት በደንብ መያዝ ትችላላችሁ። ቢ ቢ ከዛ ሲ ሲ ዲ ዲ ኢ ኢ ኦኬ፣ በአንድ ላይ ስናነበው ኤ ቢ ሲ ዲ ኢ ብለን እናነባዋለን ማለት ነው። ከዛ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዚ ብለን እናነባዋለን ማለት ነው። እንደገና አሁንም እደግምላችኋለሁ፣ በደንብ ተከታተሉ። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዚ። ኦኬ፣ ከዚህ ላይ እንደምታዩቸው አንዳንዶቹ ካፒታል እና ስሞል ሌተር ተመሳሳይ ያሉ ማለት ነው። ስንጽፋቸው ወይም ቅርጻቸው ድምፁም ምንጊዜም ቢሆን ተመሳሳይ ነው። ነገር ግን ቅርጻቸው የተለያዩም አሉ፣ ተመሳሳይም አሉ ማለት ነው። ለምሳሌ
ለማየት ያክል ከዚህ ላይ ስናይ ኤ የሚለው ሌተር የተለያየ ቅርጽ ነው ያለው ማለት ነው። ቢ የሚለው ሌተር የተለያየ ቅርጽ አለው። ሲ የምንለው ግን ተመሳሳይ ነው። ልክ እንደምታዩት የመጀመሪያው ካፒታል ሌተር እና ሁለተኛው ስሞል ሌተር ተመሳሳይ የሆነ ቅርጽ አለው። ምንድነው ልዩነቱ? ሳይዝ ብቻ ነው ማለት ነው። ሳይዝ ማለት መጠን ማለት ነው። አንዱ ከፍ ያለ ነው፣ አንዱ ደግሞ ስሞል ሌተሮች ምንጊዜም ቢሆን እንስ ያሉ ናቸው። ቅርጻቸውም የተለያዩ ቢሆኑ እንኳን እንስ ብለው ይጻፋሉ ማለት ነው። ከስሙ እንደምትረዱት ዲን ማየት እንችላለን። ይሄኛው አሁን የተለያየ ሳይዝ ነው ያለው፣ የተለያየም ቅርጽ ነው ያለው ማለት ነው ሁለቱም። ኢንም ማየት እንችላለን። ይሄም የተለያየ ሳይዝ አለው። ኤፍ ይሄኛው ካፒታል ነው፣ ይሄኛው ደግሞ ስሞል ነው ማለት ነው። ሌላው ጂን ማየት ትችላላችሁ። ጂ የተለያየ ቅርጽ አለው ማለት ነው። ኤች የተለያየ ቅርጽ አለው። የመጀመሪያውና ሁለተኛው የተለያየ ነው። አይ ደግሞ ይህም የተለያየ ቅርጽ አለው። ጄ የተለያየ ቅርጽ አለው። ኬ ተመሳሳይ ናቸው ብለን መያዝ እንችላለን እነዚህን። ኤል የተለያዩ ናቸው። ኤም የተለያዩ ናቸው፣ ግን የሚመሳሰሉበት መንገድ አለ በተወሰነ መልኩ። ኤን የተለያዩ ናቸው። ኦ ይሄኛው ተመሳሳይ ቅርጽ ነው ያለው። ኦ ካፒታል እና ስሞል ኦ የመጠን ብቻ ነው ልዩነት ያለው ማለት ነው። ስሞል ሲሆን እንስ ይላል፣ ካፒታል ሲሆን ደግሞ ከፍ አድርገን እንጽፈዋለን ማለት ነው። ከዛ ውጭ ተመሳሳይ ነው። ኦኬ ፒን ማየት እንችላለን። ፒ በተወሰነ መልኩ ልዩነት አላቸው። ኪው አይገናኙም፣ የተለያዩ ናቸው። አር እነዚህም ደግሞ የተለያዩ ናቸው ማለት ነው። ኤስ ተመሳሳይ ናቸው አጻጻፋቸው። ይኸው የኛው ከፍ ያለ ነው፣ ስሞል ደግሞ እንስ አድርገን እንጽፋለን ማለት ነው። ቲ ምንድነው? የተለያየ ቅርጽ ነው ያላቸው። ዩ ተመሳሳይ ቅርጽ አላቸው። ቪ ተመሳሳይ ቅርጽ አላቸው። ዳብሊው ተመሳሳይ ቅርጽ አላቸው። ኤክስ ተመሳሳይ ናቸው። እነዚህ ሙሉዎቹ ይመሳሰላሉ ማለት ነው። ዋይ የተለያዩ ናቸው። ዚ ተመሳሳይ ቅርጽ አላቸው ማለት ነው። ስለዚህ እነዚህን ካፒታል እና ስሞል ሌተሮችን በደንብ መለየት ይኖርባቸዋል ማለት ነው። እነዚህን ካወቃችሁ በኋላ በቀጣይ ቪዲዮ ደግሞ በኮንሶናንት እና ቫውል ምንድን ነው የሚለውን በደንብ አድርጌ አስተምራችኋለሁ ማለት ነው። ለጀማሪዎች የሚሆን ቪዲዮ ነው። በደንብ ደጋግማችሁ እዩት። እናንተም በራሳችሁ ተለማመዱ ማለት ነው። ለዛሬ ከዚህ ላይ ይብቃን። መልካም ጊዜ። ባይ ባይ።